አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችንና እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ይዟችኋል? ዛሬ እንዴት ናችሁ? ስራ፣ ኑሮ፣ ጤንነት ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በነገራችን ላይ ዛሬ ለእናንተ በሚጠቅም ነገር ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። በነገራችን ላይ ይህን ኮርኒስ የሰሩት ሰው ማለት ነው አስታውቂልንና ቁጥራችንን ስጭልን እንደዚህ አድርገን እንሰራለን ላሉ ማለት ነው ብለውኝ በባለፈው ለጥፌላችሁ ነበረ ታምኔል ማለት ነው። ነገር ግን አንድ የሚጠየቀኝ ሰው የለም ማለት ነው እና ኮርኒስ በዚህ መልኩ እንዲዘጋጅላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ፣ ቁጥራቸውን ሰጣችኋለሁ ማለት ነው። እና ጅብሶን ማሰራት የምትፈልጉ እንደገና መስታወት መግጠም፣ ቀለም መቀባት፣ ሁሉን ነገር አጠቃላይ ይሰራሉ ማለት ነው። እና የምትፈልጉትን ነገር አናግሩ ኮሜንት ላይ፣ እኔ ቁጥራቸውን ሰጣችኋለሁ ማለት ነው። እንደምታዩት እንግዲህ በጭቃ የተመረገ ነው ቤቱ። ነገር ግን አንድ ግርፍ ተገርፎ ከዛ ቀጥዬ እኔ በጅብሶን አሰራሁት ማለት ነው። ጅብሶን አስቀብቼ ነው ቀለም የተቀባው ማለት ነው። እንደምታዩት እንግዲህ ምርጥ ነው። አሁን እኔ ካሰራሁት አመት ሊሆነው ነው። በጣም ጽድት ያለ ነው። እኔ ገና 2 አመት አልሆነኝም ከሀገር ከመጣሁኝ እና ወዲያው ነው ማሰራት የጀመርኩት ማለት ነው። እንደምታዩት እዛ አካባቢ ላይ ጅብሶን ያልተቀባለ ልክ እንደዛ ካለው ላይ ነው እኔ ጅብሶን ያስቀባሁት ማለት ነው። እንደምታዩት እንግዲህ ይሄ የምታዩት እንደዚህ ነበረ ግርፉ ማለት ነው። ከዚህ ላይ ነው ጅብሶን የተቀባው። ይሄ ቀረው ለምንድን ነው መሰላችሁ? እንደምታዩት እዛ ላይ እንትን አለ፣ ቱቦ አለ። ይሄ ለምንድን ነው? ልክ መክሳላ የእቃ ማጠቢያ ለመግጠም ነበር እና እቃ ማጠቢያው ሲገጠም ይሄ ጅብሶን መቀባት የለበትም አሉኝ። ለምን? ምክንያቱም ውሃ ሲነካው የመላጥ ባህሪ ያመጣል እና ሌላ ከበር ነገር ወይም እዚሁ ላይ ዝም ብሎ ቀለም መቀባት አይነት ነገር ነው እንጂ ጅብሶኑ ውሃ ሲነካው አይወድም አሉኝ። ያው ተቀብቶ ቢሆን አሪፍ ነው። ምክንያቱም እኛ ሀገር ላይ ትንሽ ይሄን ለመግጠም ይከብዳል። አንደኛ ያጣባል ቦታ፣ ሲቀጥል ደግሞ ትንሽ ወደድ ስለሚሉ ያን ያህል አስፈላጊ ነው ተብሎ ስለማይታሰብ ጥቅሙን ስለማያውቀው የኛ ህዝብ ሰው እኔ አሁን ባስገባ ደስ ይለኝ ነበረ። ምክንያቱም እዚህ ወጥብ እዚህ ውሃ ይቆጥባል፣ ጊዜን ይቆጥባል እየመሰለን ነው እንጂ ማለት ነው። ጥቅሙ በጣም አሪፍ ነው። ነገር ግን ጥቅሙን በጣም እንትን ብለን ስለማናየው ቶሎ የሚገጥም የለም ማለት ነው። እና ዛሬ እኔ ቆይተዋል አስተዋውቂልን ካሉ፣ ነገር ግን ቁጭ ብዬ ስለሆነ የትም ሂጄ እንትን አላ ማቀረጽ አልተመቸኝም። እንግዲህ እዚቹ ያለችውን ነው ማሳያችሁ ማለት ነው። በፈልጋችሁት ዲዛይን ይሄንን የኮርኒሱን ዲዛይን ይሄን ራሳችሁ ናችሁ የምትመርጡት ማለት ነው። ራሳችሁ ትመርጣላችሁ በሚያምራችሁ ከለር። ከዛ እነሱ ይገጥሙታል ደግሞ በሚፈልጉት ዲዛይን ማለት ነው። ይሄ እኔ ቀለል ያለ ዲዛይን ነው፣ ግን በተለያየ ዲዛይን ሞልቷል። በጣም አሪፍ ዲዛይኖች አሏቸው እና እሱን ማሰራት ትችላላችሁ ማለት ነው። እና ውድ ቤተሰቦቼ ሲቀጥል ደግሞ ይሄ ማብሪያ ማጥፊያው መጀመሪያ ቤት ስታሰሩ ማለት ነው በስነ ስርዓት እንዲያሰሩላችሁ ነገሯቸው። ምክንያቱም ዝም ብለው ጭቃውን የሚመርጉት ሰዎች ለጠፍ ለጠፍ አድርገው ዝም ብለው ይሰኩታል ማለት ነው። በኋላ ግን በጣም አስቸጋሪ ነው ለመግጠም። ከፍ ዝቅ ይላል፣ ይሸዋነናል እና በትክክል አይገጠምም። ሲገጠም ደግሞ ይሄ ማጥበቂያ ብሎኑ የመሰበር እድል አለው። ምክንያቱም በትክክለኛው ስለማይገጥሙት እያዛቡ እንዲህ ለምሳሌ እንዲህ ከፍ ዝቅ አድርገው ስለሚሰሩት ቡለኑ እንግዲህ እኩል አይመጣም ማለት ነው።
መግጠሚያው። ስለዚህ ይሄንን በስነ ስርዓት እንዲያሰሩላችሁ ነገሯቸው። ማንም ያሰሩላችሁና ቤተሰቦች ሲቀጥል ቀለም ማለት ነው። ቀለምና ጅብሰኑን አስቀብታችሁ ስጨርሱ ግዴታ ሰው ማቆም አለበት። ምክንያቱም ልክ እየጨረሱ መጨረሻ ላይ ሊጨርሱ ሊሰናበቱ መሆናቸውን ሲያውቁት እያበላሹ ነው የሚመጡት። እኔ ኮርኒስ የሚሰሩ ነው ቀለም የሚቀቡት ሰው ማለት ነው። ምክንያቱም በመሰላል ስለሆነ የሚቀቡት መሰላሉን ሲያወጡ ጉርፋ ወደ ክፍል ሲያቀያይሩ የመጋጋጥ ባህሪ እንደምታዩት ማለት ነው። እዚህ ጋር የመላላጥ ባህሪ የመሸረፍ ባህሪ እነሱ ሲያወጡ ይመቱታል በመሰላሉ ማለት ነው። ስለዚህ ሰው ከሌለ በጣም አስቸጋሪ ነው። ሰው ካለ ግን እንዲህ እንኳን ሲያወጡ ቢመታባቸው ወዲያው እንዲለስኑት ይደረጋል ማለት ነው። ሲቀጥል ደግሞ ላሳያችሁ፣ በዚህ አይታይ እንዲሁ እንጂ እንደዚህ አሁን እንደዚህ እየተጎረበረበ ይኖረዋል ማለት ነው። ምክንያቱም እንደዚህ አይነት የተጎረበረበ ሲኖር ቆሻሻ ይይዛል፣ ስታጸዱትም አይጸዳ ማለት ነው። ምክንያቱም እንደዚህ አይነትም ነገር እንዳይኖረው በስነ ስርዓት ልስልስ ብሎ እንዲሰራ ሰው መቆም አለበት ማለት ነው። ሰው ካልቆመ በጭራሽ አይሰሩትም። በጣም ልግመኛ ናቸው ማለት ነው። በተለይ ደግሞ ምግብ ማበባቸው ከሆነ ሻሂ ምናምን ማፈሉላቸው ከሆነ ይነጫነጫሉ፣ አይወዱም ማለት ነው። እና በዛን ሰዓት እነሱ የእንትን ማለት የማበላሸት እድሉ ሰፊ ነው። እንደገና ደግሞ አንዳንድ ሰዎች እዚህ ቤት ስታሰሩ መዝጊያው በጣም ይረዝምና መሀል ላይ እንደዛ ጫፍ ላይ ሌላ እንትን መስታወት ተገጥሞ ከዛ በታይ ነው እንደገና እንጨት መገጠም የሚችለው ማለት ነው። እንደዛ መሆን የለበትም፣ በመጠኑ መሆን አለበት። አሁን የኔ ይሄ በር ልግጠም ብል እንጨት ይሄ እንደምታዩት እንትኑ ጠፍጣፋው በባርት እንጨት ይተካልታል። የመዝጊያው እንትን ማለት ነው። በዳርና በዳር የሚገጠም አለ። እሱ ሲገጠምበት ልክ ነው የሚሆነው ማለት ነው። እና መዝጊያ አሁን ተወዷል። በእርግጥ መዝጊያ የሚተከልበት ሰዓት አይደለም። አንድ መዝጊያ ወደ 40,000 ምናምን ይፈጃል ማለት ነው። እና እንደምታዩት ያን እዛ ጋር ደግሞ ስቶፕ አድርጌ ሰራ ነበርና እንግዲህ ምጥ ይመጣል ሳይባል ድንገት መጣ። እኔም አላጸዳሁትም፣ እያጸዳሁም የለ ማለት ነው። እና አሁን እዚህ ጋር ሌላ ጥያቄ ማለት ነው እንትን ሊያሰራ ነበር የጭስ ማሞቂያ ቦለቅያ ማለት ነው። ወይም ደግሞ የወይባ ማሞቂያ እሱን እዚህ ቤት ውስጥ ከተሰራ ያቆሸሸዋን ጭሱ እንትኑን ከለሩን ይቀይረዋል፣ በጣም ይደብራል። እና እኔ ጭስ ቤት ውስጥ ይሰራልኝ እያልኩ ነበረ። ግን ሰው ለምንድን ነው ስትሞቺ አትቀበሪበትም? እዚህው ስሪ፣ እዚህው ሰርተሽ ሞቂ አሉኝ። እና እዚህው ሰርቼ ከሞቁኝ ለምሳሌ ይህ ቀለሙ መቀባት አለበት በየአመቱ ወይም ደግሞ እንደዚህ በአመት መቀየር መቀባት አለበት ማለት ነው። ምክንያቱም እንደምታዩት አሁን አልፎ አልፎ ራሱ ከወለድኩኝ እንኳን የሚጨሰው ቁፍቋፎ የሚጨሰው እንደምታዩት ትንሽ አደብዝዞታል ማለት ነው። እና ምን ትሉኛላችሁ? ጭስ ቤት ውስጥ ለስራ ወይስ እዚህው ለስራ ቤት ውስጥ ለስራ ማለት ነው። እንደምታዩት እንግዲህ ቀያይሮታል ቀለሙን ማለት ነው። እና ምን ትሉኛላችሁ ውዴቶቼ? እና ይሄን የሚመስላል ማለት ነው። እኔ የምለው እዛ ይሰራልኝ ነው ከጭስ ቤቱ ማለት ነው። እነሱ ደግሞ እዚህ ይሰራልሽ እያሉ ይሄ የአብድረዛቅ ክላስ ነው። አላህ ከረዘቀኝ አልጋ አስገባለታለሁ እያልኩ ነው። እና እጄ አሊዝ ብሎ ተቸግሬ ነው እንጂ አልጋ ባስገባለት ደስ ይለኛል ማለት ነው። ሻላ አይቀርም ደግሞ ከፍ እያለ ይገባለታል ማለት ነው። እና እስከዛ እዚህ ጋር ሆኖ ጭሱ አያበላሸውም ወይ? ያበላሸው ቤቱ ምን ይሰራል ምናምን ትሉኛላችሁ ወይስ
አይ አይበላሽ ጭስ ቤት ውስጥ ጋር ይስሩልሽ ነው የምትሉኝ? እስኪ የሀሳብ አስተያየታችሁን ሰጡኝ ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ኮርኒሱም የምትፈልጉ ካላችሁ እንግዲህ አናግሩኝ። እንዲሰራላችሁ ከፈለጋችሁ ቁጥራቸውን አስቀምጥላችኋለሁ፣ ታናግሯቸዋላችሁ፣ ይሰሩላችኋል። በደንብ በስርዓት አድርገው ነው የሚሰሩት። ምርጥ ሰው ናቸው እና እኔ የሰሩልኝ ኮርኒሱንም ቀለሙንም ጅብሰውንም አንድ ሰው ነው የሰራልኝ ማለት የተለያየ ባለሙያ አይደለም የሰራው፣ አንድ ባለሙያ ነው የሰራልኝ። ያው አጋዞቹን ይዞ ማለት ነው። እና ምርጥ ልጅ ነው። ትንሽ የሚያስቸግሩት ምንድን ነው? እንደዚህ ጉርባብጥ ያደርጋሉ ማለት ነው። ከጎረቤት ሌላ ቤት አለ፣ ሌላ ሰው ናቸው የሰሩት። በጣም ምርጥ ነው። መስታወት በሉት በቃ ፊታችሁን ያሳያቸዋል። እና በነገራችን ላይ ለኛ ሀገር ኮርኒስ የሚሆነው ላስቲክ ነው። ለምን ብትሉ እኛ ሀገር ላይ ዝናብ ይጥላል። በተለይ የቆርቆሮ ቤት ሲሆን ማለት ነው። ቆርቆሮ ቤት ሲሆን ጅብሶን አያስፈልግም፣ የጅብሶን ኮርኒስ ማለት ነው። ምክንያቱም ቆርቆሮ አንዳንድ ቦታ ላይ ሚስማር ሲመታ ሽንቋንቁር ይኖረዋል እና ዝናብ በሚጥል ሰዓት በዛ ይገባል። አሁን የኔ ቤቱ ይሄ በአጠቃላይ ያፈሳል። የሚያፈስበት ምክንያት ደግሞ የዝናቡ አጣጣል ነው። በዛን ሰዓት አሁን ኮርኒስ ፕላስቲክ እንትን ጅብሶን ቢሆን ማለት ነው አስቡት፣ ሲንጠበጠብ ይርሳል። ከዛ የሆነ ምልክት ነገር ያወጣል ማለት ነው ከጅብሶኑ ከላይ ማለት ነው ከኮርኒሱ። ሲቀጥል እንደገና ደግሞ የሆነ ይሄ ቡና ከለር ምናምን ነገር ይሆናል። የመውደቅም ባህሪ ያለው የሚገርማችሁ ማለት ነው የጅብሶኑ። የውሻን ገባብን ደግነቱ ሊወጣ ነው መሰለህ። እና የኮርኒስ ብታደርጉት በጣም አሪፍ ነው። አሁን ይሄኔ ያፈስ አያስታውቅም። ለምን ኮርኒስ ፕላስቲክ ስለሆነ ዝናቡ እንዲያጣጣሉ ያፈሳል። ሲያፈስ እንዲህ እግዲሞ ጨፎ ነገር ሲኖር ይገባል። በዛ ሁላ ዕቃ ቤቱ ያፈሳል፣ መተኛ ክላሱ ያፈሳል፣ ሳሎኑ ያፈሳል፣ ይሄ ያፈሳል፣ ሁሉም ቦታ ያፈሳል። ግን አጣጣሉ እግዲም ሲሆን ነው እንዲሁ ጨፎ ነገር ሲሆን ነው የሚያፈሰው። ግን ምንም አይነት ምልክት የለውም እስካሁን ማለት ነው። ምንም አይነት ምልክት የለውም። አሪፍ ነው። ስለዚህ አሁን ጅብሶን ሆኖ ቢሆን ኑሮ አስቡት፣ ብዙ የተበላሸ ነገር አለ እና እንደኛ ዋጋውም በጣም ውድ ነው። ሲቀጥል ለጌጥ ካልሆነ በስተቀር እድሜ የለውም ያነ ማለት ነው። የሆነ ቀን ደግሞ ያ የሚሆነው ለብሎኬት ቤት ምናልባት ሊሆን ይችላል ብዬ የማስበው እና እንግዲህ ይህንን ይመስላል። ለእናንተ ጠቃሚ የሆነውን ነው ዛሬ የነገርኳችሁ ማለት ነው። እና ይህንን እንደኔ የተሳሳታችሁ ሰው ደግሞ እንደዚህ አይነት ካለ አስቀቡት ሙሉውን ማለት ነው። ማስታጠቢያ የእጅ መታጠቢያ ከሸዋር ወጣችሁ የእጅ መታጠቢያ የሚባል አለው በዛ በኩል እሷና ይሄ የእቃ ቤቱ ነው። ይሄ እንደዚህ እንዲያረጉባችሁ ጨርሰው ቢቀቡላችሁ አሪፍ ነው። ምክንያቱም በፈለጋችሁ ሰዓት ሲበላሽ ሌላ ነገር ማድረግ ይቻላል። አሁን እንደምታዩት እንግዲህ መች እንደሚገጠምበት አይታወቅም፣ ግን እንዲህ ማላጣ ሆኖ ያስጠላል ማለት ነው። ውድ ቤተሰቦቼ እና በተረፈ ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ቻው። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም እንሁን። ደህና ደሩ።